ፍቅር ጋር መኖር ራሱ በጣም ደስ የሚል ነገር ነው። እኔ ግን እንደ ሆቢ አድርጌ ቢያዝኩት ስራ በቀጥል ነው ደስ የሚለኝ። ሆቢሽ ምንድን ነው? ቲያትር እሰራለሁ። አርቲስት ነሻ? ሄሎ እንዴት ነው? በጣም አሪፍ ነው። ወይኔ ፍቃዱ ስማም አረሳ ነግሽ ዛሬ ከማልት ጋር ሆኜ እንዳጋጠመኝ ታውቂያለሽ? ትንሽ ምንም አላልኩም። እና ችግር አለ? መልእክት አለሽ? የመልእክት ሰመረ ደግሞ መፍጠሪ ነው የሚለው ስልክ እንዳገናኘው ጠይቁ እና ምን ያርክሽ ነው? ልታስቂ ነው? እንዳትደውይ ማስጠንቀቂያ ሰጥቶኛል። ባሲ ግዴታ ነው ግዴታ ማናገርሽ ግዴታ ነው። ማስጠንቀቂያ ሰጥቶኛል። ማስጠንቀቂያ የመጨረሻ ነው ላንቺ? አንቺ ሰመረ ሪጀክት ሰመረ ላንቺ ሄሎ ማን ስለሆንክ ነው የምታስፈራራት? ምን አባ ፈጣሪ ነው የምትላት? ማንን ያስፈራራሁት? ጓደኛዬ ምን አርጊ ነው የምትላት? አንቺን ለማናገር ያለኝ አማራጭ እሱ ብቻ ስለነበር ነው። አንድ ነገር ልንገር፣ አንተ ደደብ እዚህ ግቢ ውስጥ ጭንቅላት አላችሁ ከሚባሉ ቁጥር 1 ተማሪዎች የምትጠቀስ ልጅ ነው። አልፈልግም ስትባል አይገባም እንዴ? ምንድነው ቸክ ብለህ ሰው የምታስቸግረው? ዶማሽ